ሰላም ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮ ጥሩ ትምህርት ታገኙበታላችሁ ብዬ ተስፋ አደርጋለሁ። ይሄ ቪዲዮ ብዙ እይታ እንዲያገኝ ላይክ በማድረግ እንድትተባበሩኝ እጠይቃችኋለሁ። ወደ ቪዲዮ እንለፍ። ወደ መጀመሪያው ቪዲዮ ስናልፍ የምናገኘው አንድ ክርስቲያን ልደት ማክበር ይችላል ወይ? ልደት ማክበር የአህዛቦች ነው አይደለም የሚለውን አይተን እንመለሳለን። ልደት ማክበር የአህዛብ ጠባይ ነው ይላል መጽሐፍ ቅዱስ ነው እንደዚህ የሚለው። አህዛብ ማለት ሃይማኖት የሌላቸው ሰዎች ያከብሩታል። አማሌቃውያን ልደትን ስናከብር ድግስ መደገስ የሰውየው ፍላጎት ነው። አሁን አትደግስ ደግስም የቤተክርስቲያን አጀንዳው አይደለም። ልደታችሁን አክብሩ አታክብሩም የቤተክርስቲያን አጀንዳው አይደለም። የቤተክርስቲያን አጀንዳዋ ዳግመኛ ሁለተኛ ልደት ይኖራችሁ ነው። ከክርስቶስ ሁለተኛ ልደትን ማግኘት አለባችሁ ትልቁ አጀንዳዋ ማለት ነው። በተረፈ ግን የተወለድክበትን ቀን አንተ ብታከብርም ባታከብርም የቤተክርስቲያን ጉዳዩ አይደለም። ግን ሲከበር እግዚአብሔርን የምታመሰግንበት ከሆነ አንድ የማመስገኛ መንገድ ከሆነ ላንተ ከተመቸ የሚቃወም ሰው የለም። አንዳንድ ጊዜ ሰዎች ወጣ ያለ ነገር ያዩም ይመስለኛል። ክርስትና ላይ የሚያነሳ ነው ደግሶ መብላት፣ ድግስ መጥራት እና የደስታ ተካፋይ ማድረግ። ይሄ በመላእክትም ያለ ነው አይደል? የጠፋው ልጅ ሲመለስ የተደረገው ነው። ወይም በአንድ በጠፋው መገኘት በሰማይ ያሉ መላእክት እንኳን ደስ ይላቸዋል። ደስታን መግለጽ ማለት ነው። እና እኔ ዛሬ የተወለድኩበት ቀን ነው። ወደዚህ ምድር ስላመጣኝ በእናቴ ማህፀን ስለጠበከኝ ብዬ እግዚአብሔርን ባመሰግን። እኔ አሁን የኔ ልጅ ምሳሌ አድርጌ ማስቀመጥ እችላለሁ። የኔ ልጅ አሁን የልደቷ ቀን ትቆርባለች እና በራሷ ነው። እኔ ነግሬያት አይደለም። ለምንድን ነው ስላት በቃ እግዚአብሔር ወደዚህ ስላመጣኝ አመሰግናለሁ ብላ እና ጭንቅላቴን ነክቶኛል። ሰው እንዲህ ቢያደርግ በዛ ቀን እግዚአብሔርን ቢያመሰግነው ከነዳያን ጋር ቢያሳልፍ ምን ቢል በልደት ቀን መቁረብ ስጋው ደሙ መቀበል በጣም ጥሩ ነገር ነውና አብዛኞቻችን ይሄን ነገር አልለመድንም። እንዴት ነው የምናደርገው? ልደት ሲሆን ድግስ መደገስ፣ ሌላ አላስፈላጊ ጭፈራ፣ ያ ጭፈራ ደግሞ ላላስፈላጊ ኃጢአት ያጋልጠናልና የተለመደ ነገር አይደለም። ስለዚህ ከዚህ በኋላ በልደት ቀናችን ቆርበን ከዛም በተጨማሪ ደግሞ ካለን ደግሰን ነዳያኖችን ብናበላ በፈጣሪ ዘንድ ትልቅ በረከትን ያስገኝልናል። እና ወደ መጽሐፉ ስንሄድ መነሻው የማቴዎስ ወንጌል ምዕራፍ 14 ነው። ይሄ ጉድ ያፈላ አንድ ነብይ ያሳጣን የቅዱስ ዮሐንስ አንገት የተቆረጠበት የልደት በዓል ማለት ነው። በጣም ከባድ ነው። ሄሮድስ የተወለደበትን ቀን በዓል አድርጎ ሳለ ወለተ ሄሮዲያዳ መጣ በመኳንንቱ ፊት ዘፈነችለት ይላል። ከዛ በኋላ ነው እንግዲህ አይደለም ዮሐንስ ራስ የተቆረጠው ዘፈን የልደት በዓሉ ምክንያት አድርጎ ዘፈን፣ ከዛ ዘፈኑን ምክንያት አድርጎ ቃል መግባት፣ ቃሉን ምክንያት አድርጎ የዮሐንስን ራስ ማስቆረጥ። ኮንሲኩዌንሱን የሚመጣውን ውጤት ተመለከትከው? እሱን ነው ቤተክርስቲያን እየተቃወመች ያለችው። እና ሀተታው ምን ይላል? አህዛብ የተወለዱበትን ቀን ያከብራሉና በዚህ ቀን ተወልደን ከዚህ ማዕረግ ደረስን ሲሉ ራስን ሲኮፍሱ ማለት ነው። በዚህ ቀን ተወልደን ነበር፣ አሁን ግን ንጉስ ሆነናል። በዚህ ቀን ተወልደን እንደዚህ ሆነ ብለው ራሳቸውን ያከብራሉ። ውዳሴ ከንቱ ተሪዮ ፈልገው እንደዚህ ከሆነ አግባብ አይደለም። አንድ ክርስቲያን ቅድም እንዳልኩ እግዚአብሔርን የሚያመሰግንበት ከሆነ ግን ችግር የለውም። ምንድነው የሚሉት ፈረንጆቹ? የሚሉት አባባል አለ the devil is in the detail፣ ሰይጣኑ ያለው ዝርዝሩ ውስጥ ነው የሚባል ነገር አለ። ልደት ማክበር አይደለም እኮ አሁን ለምሳሌ ቡና መጠጣት ላይ አይደለም ችግሩ አይደለም፣ ዝርዝሩ ውስጥ ያለው ማለት ነው። ሶሻል ሚዲያ ይባላል አይደል? ሶሻል ሚዲያ በጥቅሉ ነው፣ ዝርዝሩ ውስጥ ነው ችግሩ። ሶሻል ሚዲያ ይጠቅማልም ይገላልም ማለት ነውና ልደት ማክበር ብቻውን አይደለም፣ ዝርዝሩ ውስጥ ነው። ልደትን የምናከብረው የኬክ እንትን ብለን ሰው እየተራበ ሻምፓኝ እንደዚህ መንገድ አዘግተን ከበር መልስ ጋብዘን ምናምን ከሆነ ባናከብረው የሚሻለው ማለት ነው። ይሄ ሰው ላይ ለቃሉ ይቅርታ ልጠይቅና ጉራ መቸርቸር አይደል? ምንም የሌላቸው ሰዎች ላይ በቃኛ እንዲነን ማለት አንድ በሬ በምትገዛበት እና ብዙ ሰው በምትመግብበት አንድ ጫማ መግዛት በቃ ለልደት ማለት ነው። ይሄ ምንም ብርቅ ድንቅ አይደለም። እና እንደዚህ ማድረግ ለምንድን ነው መጽሐፍ ቅዱስ እንደዚህ ይላል? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባቡና በስርዓቱ ይሁን ይላል። ሁሉም በአግባብ በስርዓት ፍቺ አይፈቀድም ማለት በአግባብና በስርዓት ከሆነ ይፈቀዳል። ወተት መጠጣት በአግባብና በስርዓት ከሆነ ይፈቀዳል። በጾም ከሆነ ግን አይፈቀድም።
ከአግባብና ከስርዓቱ ሲወጣ ነው ነውር የሚባለው። ልደት ማክበር ብቻውን ኃጢአት አይደለም፣ ያከባበሩ ስርዓት ነው። የልደትህን ቀን አንተ ስጋው ደግሞ ተቀበለ ብታስበው ይሄ ኃጢአት አይደለም። የልደትህን ቀን ነዳያንን እያበላህ ብታስበው ኃጢአት አይደለም። የመዳኛም በአባት ቤት ብዙ መኖሪያ አለ ብሏል አይደል? ወደ መንግስተ ሰማያት የምንገባባቸው ብዙ መንገዶች አሉ። ነገስታቱ እኮ ድሮ የልደታቸውን ቀን ምክንያት አድርገው እስረኛ ይፈቱ ነበር። አየው፣ የተወለዱበትን ቀን የተሾሙበትን ቀን ምክንያት እያደረጉ እስረኛ መፍታት ይሄ ጥሩ ነገር ነው። በቃ እና ያን ምክንያት አድርገህ ግን የጽድቅ ስራ መስራት የሚለው ላይ ነው ማተኮር ያለብን እንጂ በራሱ ብቻውን ልደት ማክበር ወንጀል። ይህንኑ ተመሳሳይ ጥያቄ መምህራችን መምህር ሄኖክ ኃይሌ በጣም ግልጽ በሆነ በሚገባ መልኩ እንደዚህ አብራርቶ አቅርቦታል። እስኪ አዳምጠነው እንመለስ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ስራ ነው ብለን ልንተውኑ? አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብጽ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበህ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው የነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለህ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉ። እያንዳንዱን ነገር ምንድነው እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ ሌላኛው ያስተምረናል ብዬ ያስኩት ቪዲዮ ስለ ጾም ነው። ጾም ለምን እንጾማለን? በተለይ ደግሞ አሁን ያለንበት የገና ጾም ነውና ስለ ገና ጾም ደግሞ በደንብ እንማርበታለንና አይተን እንመለስ። ገናን ጾም ለምን እንጾማለን? ለምንስ ጾመ ነቢያት እንላለን? ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛ ነው። እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እነዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሩ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የሥጋ ረሃብ ነው። እስቲ ጾም በሉ። የሥጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምእመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና
ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማም? አረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ ህንፃው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አሜን። መምህር፣ የኦርቶዶክስ ቤተ ክርስቲያን ስንዱ እመቤት ናት የምንለው ለዚህ ነው። ስለዚህ ክርስቲያኖች ሁላችንም እንጠቀምባት። ቤተ ክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደለ? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታውቅ ቤተ ክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም፣ ምን ይበል? ትንሽ ስቅ ቢያቆይ ለራሱ ማለት መንፈሳዊ። ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። ጾም በገባ በአንድ ቀን እኮ ሊፈታ ስንት ቀን ቀረው የሚሉ ሰዎች አሉ። እንደዚህ አይነት ጿሚ እንዳንሆን እግዚአብሔር ይርዳን። እንደዚህ እንዳንሆን ደግሞ ስለ ጾም ጥቅም ቀድመን ማወቅ አለብን ባይነኝ ነኝ። ጾመ ነቢያት በየዓመቱ ከህዳር 15 ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ስጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባህረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃን ጨለማ ዓለም ስለማብራቱ፣ ስለመሰቀሉ፣ ስለሞቱ፣ ትንሣኤ፣ እርገቱና ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የነበሩትን ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ከዚህም በተጨማሪ ጾመ አዳም፣ ጾመ ስብከት፣ ጾመ ልደት፣ ጾመ ሐዋርያት እንዲሁም ጾመ ፊልጶስ ይባላል። ቤተሰቦች እስከ መጨረሻው ድረስ በትዕግስት ስለተከታተላችሁልኝ በጣም አድርጌ ከልብ አመሰግናለሁ። ይሄንን ቻናል ሰብስክራይብ በማድረግ አበረታቱኝ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።